ኩሚ ገንዘብሽን ከመላክሽ ወይም ሕይወትሽን አሳልፈሽ ከመስጠትሽ በፊት ይህንን ቪዲዮ ማየት አለብሽ። በአረብ ሀገር ያሉ እህቶቻችንን እያደኑ ያሉ አጭበርባሪ ወንዶች የሚጠቀሙባቸውን 6 የተንኮል ስልቶችና እውነተኛ አፍቃሪን ከሌባው የመለያ መንገዶችን ዛሬ በዝርዝር እንፈትሻለን። እህቴ ሆይ እዚህ ቻናል ላይ እርስ በርስ የምንደጋገፍበትንና የምንማማርባቸውን ነጥቦች ነው የምናነሳው። አንቺም የዚህ ትልቅ ቤተሰብ አባል ለመሆን አሁኑኑ ሰብስክራይብ አድርጊ። አብረን እንቀየር። አንደኛ፣ የገንዘብ ጥያቄ። ፍጥነቱ። እውነተኛ አፍቃሪ ያንቺን ማንነት፣ ስብዕና እና ጤናሽን ነው ቀድሞ የሚያጠናው። አጭበርባሪ ግን ገና ሳትተዋወቁ ወይም ትውውቃችሁ በተጀመረ በጥቂት ሳምንታት ውስጥ ቢዝነስ ልጀምር ፈልጌ ወይ ዕቃ ላስመጣ አስቤ ወይም እናቴ አባቴ ታመውብኝ በሚሉ ሰበቦች ገንዘብ መጠየቅ ይጀምራል። ከገንዘብ በፊት ፍቅር የሚለው መርህ ከተጣሰ ትልቅ የማስጠንቀቂያ ደወል ነው እና አምልጪ። ሁለተኛ፣ ከቤተሰብ ለመተዋወቅ ፍላጎት ማጣት። እውነተኛ ወንድ ነገን አብሮ መኖር ስለሚፈልግ ቤተሰቦችሽን ለመተዋወቅና የራሱንም ለማስተዋወቅ ይቸኩላል። አጭበርባሪው ወንድ ግን እኔና አንቺ ብቻ ከተዋወቅን ይበቃል በሚል ሰበብ ከቤተሰቦቹ ጋር እንዳትገናኝ ወይም አንቺም ለማንም እንዳትናገር ያደርግሻል። ሚስጥራዊነት አብዛኛውን ጊዜ የአታላዮች ሽፋን ነው። እህቴ፣ ፍቅራችንን በሚስጥር ያዢው የሚልሽ ለፍቅራችሁ ተጨንቆ ሳይሆን ማንነቱን ለመደበቅ ነው። እስኪ አስቢው። ለ2 ዓመት አብራችሁ በስልክ ስታወሩ ቆይታችሁ ስለ ሰርጋችሁ አልምሽ ገንዘብሽን ስትልኪ ቆይተሽ አንድ ቀን እስኪ ስለ እናትህ ንገረኝ ወይም ከወንድምህ ጋር አገናኘኝ ስትዩ የኔ ፍቅር ቤተሰቦቼ በጣም ወግ አጥባቂ ናቸው፣ ጊዜው ሲደርስ ድንገት ነው ማስተዋወቅሽ፣ አሁን ብቻችንን ብንሆን ይሻላል የሚልሽ ከሆነ ጠርጥሪ፣ አምልጪ። ይሄ እኮ ልክ በቆሎ እየሸጠ የተጠበሰ ስጋ ነው ብሎ እንደማሳመን ነው። እውነተኛ ሰው ባንቺ የሚኮራ ከሆነ እቺ እጮኛዬ ናት ብሎ ለቤተሰቡ ለማሳየት ቸኩሎ አያልፈም። ነገር ግን ድብቅ አድርጎ የሚይዝሽ ከሆነ ወይ ሌላ ሚስት አለችው አሊያም ገንዘብሽን በልቶ ሲጨርስ አልተዋወቅንም ብሎ ለመካድ እየተዘጋጀ ነው። ሶስተኛው፣ ከመጠን ያለፈ ሙገሳ ካበዛ። ገና ስልኩን ከማንሳቱ የህይወቴ ትርጉም፣ ያላንቺ መኖር የማልችል የመጨረሻዬ እያለ የሚያደናንቅሽ ከሆነ ተጠንቀቂ። አጭበርባሪዎች ልብሽን ለማለስለስና ጥርጣሬሽን ለማጥፋት ሲሉ ከልክ ያለፈ የቃላት ናዳ ያወርዳሉ። እውነተኛ ፍቅር ጊዜ ይፈልጋል፣ በቃላት ሳይሆን በተግባር ይገለጻል። እህቴ፣ አንዳንዱ ወንድ ገና በጠዋቱ ወፍ ሳይጮህ ስልኩን አንስቶ ይደውልና ዓለም ላይ ካሉ 7 ድንቅና ውብ ነገሮች ውስጥ አንዷ አንቺ ነሽ ይልሻል። የዓይንሽ ብርሃን ጨረቃን ያስንቃል እያለ በቃላት ቅቤ ያጠጣሻል። ገና በሁለተኛው ቀን ያላንቺ መተንፈስ አቃተኝ ይላል። እስኪ አስቢው፣ ገና ፎቶሽን ብቻ አይቶ እንዲህ የሚንቀጠቀጥልሽ ከሆነ ፍቅሩ ላንቺ ነው ወይስ በየጊዜው ለምትልኪለት ገንዘብሽ? እውነተኛ ፍቅር እንደ ዛፍ ቀስ ብሎ ነው የሚያድገው። ገና በሳምንቱ የህይወቴ ትርጉም ነሽ የሚልሽ ሰው ነገ ገንዘብሽን አልሰጥም ስትዩ አላውቅሽም ለማለትም ያንኑ ያህል ፍጥነት አለው። ስለዚህ በቃላት ብዛት ልብሽን አታለዝቢ፣ ከቃላት በፊት ተግባር በይ። አራተኛ፣ ቪዲዮ ኮል መሸሽ። አጭበርባሪዎች አብዛኛውን ጊዜ የሌላ ሰው ፎቶ ወይም ቪዲዮ ሊጠቀሙ ይችላሉ። በቪዲዮ ደውለሽ ለማውራት ስትፈልጊ ሁልጊዜ ካሜራዬ ተበላሽቷል፣ ኢንተርኔት የለም ወይም በቪዲዮ ማውራት አይመቸኝም የሚሉ ሰበቦችን የሚደረድር ከሆነ ማንነቱን እየደበቀ መሆኑን ተረጂ። እህቴ፣ ይሄኛው ደግሞ በጣም የሚገርም ነው። ስልኩ ላይ ስታወሩ ድምፁ ልክ እንደ ጋዜጠኛ ነው። የኔ ቆንጆ፣ የኔ ማር እያለ በድምፁ ብቻ ያቀልጥሻል። ግን እስኪ ናፍቀኸኛል በቪዲዮ ልይህ ስትዩ አረ ካሜራዬ ተሰብሯል፣ አሁን ጨለማ ቦታ ነኝ፣ ኔትወርክ የለም እያለ ሺህ ሰበብ ይደረድራል። አብዛኛውን ጊዜ እንዲህ የሚያደርጉት ወይ ሌላ ሰው መስለው ስለሚቀርቡ አሊያም ትዳር እያላቸው እናንተን ለማጭበርበር ስለፈለጉ ነው። ፊቱን ለማሳየት የሚፈራ ሰው ነገ ሕይወቱን ሊያካፍላችሁ አይችልም። ስለዚህ ፊትህን ካላሳየኸኝ ፊቴን አታየውም ብላችሁ ስልኩን ዝጉት። አምስተኛ፣ ስለ ወደፊት ዓላማ ግልጽነት። እውነተኛ አፍቃሪ መቼ ትመጫለሽ፣ ምንን ስራ፣ ቤታችን የት ይሁን የሚሉ ግልጽና መሬት የረገጡ ዕቅዶችን ያወጣል። አጭበርባሪው ግን ዓላማው አንቺን ሳይሆን ካዝናሽን ስለሆነ ስለ ወደፊት የጋራ ሕይወት ሲጠየቅ ወሬውን ያስቀይሳል
ወይም ሁልጊዜም ዋናው ሐሳቡ ገንዘብ መላክሽ ላይ ብቻ ይሆናል። እህቴ፣ እውነተኛ አፍቃሪ ነገ አብረን ስንኖር እንዲህ እናደርጋለን፣ ይህን ያልን ቆጥብ፣ እዚህ ቦታ ላይ ቤትን ሥራ ብሎ ዝርዝር ዕቅድ ያወጣል። አጭበርባሪው ግን ስለ ወደፊት ስትጠይቂው አይዞሽ ሁሉንም እኔ ያውቀዋለሁ፣ አንቺ ብቻ ብር ላኪ ይልሻል። እስኪ አስቢው፣ የት እንደሚሄድ የማያውቅ መኪና ውስጥ ገብተሽ ነዳጅ ሙይልኝ ስትባይ ማለት ነው። ለፍቅረኛሽ ገንዘብ ስትልኪ በጋራ ስማችን ይቆጠብ ወይም ይህን መሬት እንግዛበት ስትዩ ፊቱ የሚለዋወጥ ከሆነ ዓላማው ካንቺ ጋር መኖር ሳይሆን ያንቺን ላብ መብላት ነው። ስለዚህ አቅጣጫ የሌለው ፍቅር መጨረሻው የገንዘብ ገደል መሆኑን አትዘንጊ። ስድስተኛውና የመጨረሻው የስሜት ጫና ውስጥ ይከትሻል። ይህም ማለት ገንዘብ አልግልህም ስትዩ አታምኝኝም ማለት ነው። ፍቅራችን ለካ እንዲህ ነበር በማለት በስሜትሽ የሚጫወትና ጥፋተኛነት እንዲሰማሽ የሚያደርግሽ ከሆነ እርሱ አፍቃሪ ሳይሆን ነጋዴ ነው። እውነተኛ አፍቃሪ ላንቺ ድካምና ላብ ይቆጫል፣ ይጨነቃል እንጂ ያልሽን እንድትጨርሺ እንድትበትኚ ጫና አይፈጥርብሽም። እህቴ፣ የመጨረሻውና በጣም አደገኛው አጭበርባሪ ይሄኛው ነው። ገንዘብ የለኝም ስትዩ ወይም ከዚህ በፊት የላኩልህ ከምን ደረሰ፣ ምን አደረከበት ብለሽ ስትጠይቂው ፊቱን አዙሮ የሚያኮርፈውና አታምኝኝም ማለት ነው የሚለው ነው። እኔ ላንቺ ብዬ ነው ምኖረው፣ አንቺ ግን ለጥቂት ብር ብለሽ ልቤን ሰበርሽው እያለ በስሜትሽ ይጫወታል። አንቺም አይ ተሳስቼ ነው ብለሽ ይሉኝታ ይዝሻል፣ ደግመሽ ትልኪያለሽ። እህቴ፣ እውነተኛ አፍቃሪ ላንቺ ላብ ይቆጫል። ፀሐይ እየሞቀሽና በሰው ፊት እየተዋረድሽ የምታገኙን ገንዘብ አምጪ ብሎ አያስጨንቅሽም። ስሜትሽን እንደ መጫወቻ ተጠቅሞ ገንዘብሽን የሚበዘብዝ ወንድ አፍቃሪ ሳይሆን የኪስ ሌባ ነው። ስለዚህ በፍቅሬ ከምትቆምር በሰላም ሂድልኝ ብላችሁ በሩን ዝጉበት። ምርጥ ወንድማዊ መረጃንና ምክርን ከዚህ በኋላ ላንቺ ለእህቴ ይዤ ስለምቀርብ ሳብስክራይብ ማድረግ አትርሺ። ለጓደኞችሽም ሼር አርጊ፣ ታቁሚ። ይህን የሌባ ዘመን በዘዴ እና በብልጠት አብረን እንሻገረዋለን። እስከዛው ቸር ሰንብቺ። ቻው።